بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة نور اليقين في سيرة سيد المرسلين نبينا عليه الصلاة والسلام يهود تاريخاتون يمن داسبت درساتين والله سبحانه وتعالى فقاد زاريم كفل أسرى زتأنين نقتلالن እንግዲህ ባለፈው ስናይ የነበረው ነብያችን አለይሂ ሰላቱ ሰላም ወደ ጣኢፍ ሄደው ወደ የስሪብ ወደዛ ሄደው ዳዕዋ ሲያረጉ ወደ ሰቂፍ ማለት ነው ወደ ሰቂፍ ሄደው ዳዕዋ ማድረጋቸውና እዛ ላይ የነበረው ነገር ብዙም ጥሩ ምላሽ እንዳልሰጧቸው ባለፈው ደርሶቻችን ላይ አይተን ነበረ። ዛሬ ደግሞ ነብያችን አለይሂ ሰላቱ ሰላም ኢስራ ስለማድረጋቸው ሚዕራጅ ስለማድረጋቸው ኢንሻአላህ እናያለን ማለት ነው። طيب الدرس الخامس والثلاثون إلال 35ኛው درس ይላል ኢስራኡሁ ነብያችን አለይሂ ሰላም ኢስራ ስለማድረጋቸው ኢስራ ማለት ምን ማለት ነው ሚዕራጅ ማለትስ ምን ማለት ነው የሚለው በራሱ ይመጣልናል። እንዳጠቃላይ ኢስራ ማለት የሌሊት ጉዞ ነብያችን አለይሂ ሰላም ከመካ ተነስተው ወደ ቤተል መቅዲስ ወደ ፍልስጤም ውስጥ የሚገኘው ቤተል መቅዲስ ወደዛ ስለመሄዳቸውና እንደዚሁ ሚዕራጅ የሚባለው ደግሞ ቤተል መቅዲስ ወደ ሰማይ ማረጋቸውና ወደ ላይ መውጣታቸውን ያንን ነው እንግዲህ ኢስራእና ሚዕራጅ ተብሎ የሚጠቀሰው። ግን እዚሁ ላይ ራሱ ኢስራእ ማለት ምን ማለት ነው ሚዕራጅ ማለት ምን ማለት ነው ብሎ ኪታቡ ኢንሻአላህ ይጠቅስልናል ማለት ነው። طيب في السنة 11 በ11ኛው ዓመተ ንቡዋ ነብያችን አለይሂ ሰላቱ ሰላም ነብይ ከሆኑ 11ኛ ዓመት ላይ አክረመሁላሁ አላህ አከበራቸው ቢልኢስራኢ ኢስራእ በማድረግ ኢስራእ በማድረግና ወልሚዕራጅ በሚዕራጅ በእነዚህ በሁለቱ አላህ አላቃቸው አላህ አከበራቸው ማለት ነው። طيب فالإسراء ኢስራእ ማለት እንግዲህ ኢስራእ የሚባለው ምንድነው ከተባለ የነብያችን አለይሂ ሰላም ኢስራእ ማድረጋቸው هو እሱ ተወጅሁ ነብይ ሰለላሁ ዐለይሂ ወሰለም ነብያችን አለይሂ ሰላም ተወጅሁ ማድረጋቸው ነው። ወደዛ አቅጣጫ አስበው መሄዳቸው ወደ ቤተል መቅዲስ ወደዛ አቅጣጫ አስበው መሄዳቸው ነው። ለይለን በሌሊት ሚነል መስጂዲል ሐራሚ ከመስጂደል ሐራም ኢለል መስጂዲል አቅሳ ወደ መስጂደል አቅሳ ወደዛ መሄዳቸው ምን ተብሎ ይጠራል? ኢስራእ ተብሎ ይጠራል ማለት ነው። እንግዲህ ተወጅሁ ብሎ ማለት ወደዛ አቅጣጫ መሄድ ነው የተፈለገበት ማለት ነው። طيب ስለዚህ አላህ Subhanahu Wa Ta'ala ሱረቱል ኢስራእ ላይ ራሱ ጠቅሶታል። ሱብሃነላዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ ብሎ ራሱ የጠቀሰው ነው። ጥራት ይገባው ያ ጌታ አስራ ቢዐብዲሂ ባሪያውን ያስኬደ የሆነ ለይለን በሌሊት ያስኬደ። ስለዚህ ኢስራእ ማለት ራሱ የሌሊት ጉዞ ነው ኢስራእ ተብሎ የሚጠራው ማለት ነው። ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ ከመስጂደል ሐራም ወደ ሩቁ መስጂድ ወደ ሆነ ወደ አቅሷ ያስገደ የሆነ ጌታ ጥራት ይገባው ብሎ ሱረቱ ኢስራ ላይ አላህ መጀመሪያ ላይ አላህ Subhanahu Wa Ta'ala ጠቅሶልናል ማለት ነው። طيب ስለዚህ على كل احوال ነብያችን አለይሂ ሰላም ኢስራ አደረጉ ብሎ ማለት ነው ከመስጂደል ሐራም ወደ መስጂደል አቅሷ ሄዱት ጉዟቸው ኢስራ ተብሎ ይጠራል ማለት ነው። ወልሚዕራጁ ሚዕራጅ ተብሎ የሚባለው ደግሞ هو እሱ ሱዑዱሁ ሰለላሁ ዐለይሂ ወሰለም ነብያችን አለይሂ ሰላም መውጣታቸው ነው። ሱዑድ ማለት መውጣት ነው። ኢለል ዓለሚል ዑልውይ ኢለል ዓለም ማለት ወደ ዓለም ዑልውይ ማለት ደግሞ ወደ ላይኛው ዓለም ማለት ነው። ላይኛው ዓለም ወደ ሰማይ ላይ ወዳለው ዓለም ስለመውጣታቸው ምን ተብሎ ይጠራል? ሚዕራጅ ተብሎ ይጠራል ማለት ነው። እንግዲህ የወጡት ከየት ነው? ከቤተል መቅዲስ ነው። ከቤተል መቅዲስ አቅሷ ከዛ ከመስጂድ አቅሷ ከዛ ወዴት ቀጥታ ወደ ላይ የወጡት ከዛ ነው። ከዚህ ደግሞ ተነስተው ወደዛ መሄዳቸው ኢስራእ ይባላል ብለናል። طيب وفيه በዚህም ጉዟቸው ወደ ሚዕራጅ ባደረጉበት ፈሪዳት ግዴታ ሆኖባቸዋል። الصلوات الخمس የአምስት ወቅት ሶላት ግዴታ የሆነባቸውም በዚሁ ነበር ማለት ነው። እንግዲህ ከዛ በፊት ግዴታ አልሆነም ነበር። ነብያችን አለይሂ ሰላም ወደ ሰማይ ወደዛ ባረጉበትና በወጡበት ሰዓት አላህ Subhanahu Wa Ta'ala በቀን እንግዲህ አምስት ወቅት አልነበረም። እንግዲህ መጀመሪያ ራሱ ሲደረግ 50 በቀን 50 ሶላት እንዲሰገድ ነበር እና ነብያቶች ደግሞ በተለያየ ሰማዮች ላይ አንደኛ ሁለተኛ ሶስተኛ አራተኛ እየተባለ በተለያዩ ሰማዮች ላይ ነብያቶች ይገኛሉ። ይሄን ኢንሻአላህ በራሱ በቻለ ደርስ ወደፊት የምናገኘው ይሆናል እና መሐከል ላይ ሲመለሱ ሙሳ አግኝተውት ሙሳ
ምን ግዴታ ተደረገብህ ምን ተባልክ ብሎ እየጠየቃቸው በቀን 50 ሶላት ብሎ ነግረውት ላ እኔ በኒ እስራኤሎችን ሞክራቸዋለሁ አይችሉትም ህዝቦችህ ስለዚህ ሄዳ አስቀነስ እያሉ እየተቀነሰ መጨረሻ ላይ ምን ተደርጓል 5 ሆኗል ማለት ነው 5 ራሱ ከሆነ በኋላ ሙሳ አለይሂ ሰላም አሁንም ቢሆን ይሄ 5 ወቅት ሶላት ያንተ ህዝቦች ጠንክረው ይዘውና በትክክል መስገድ ይከብዳቸዋል ስለዚህ አሁንም ብታስቀንስ ብሏቸው ነበር ከዚህ በላይማ እንደው አላህን ጌታዬን አፍራዋለሁ ከዚህን በላይ እንኳን ተመላልሼ ከዚህ ማስቀነስ ብሎ ነብያችን አለይሂ ሰላም በዛው 5ቱ ላይ ተቀብለው ተመጡ ማለት ነው እና ከዛ በኋላ ነብያችን አለይሂ ሰላም ሐዲሳቸው ላይ ራሱ በቀን ውስጥ እንግዲህ እኛ የምንሰግደው 5 ሶላት ነው አጅሩ ግን መጀመሪያ ግዴታ የሆኑት የ50 ሶላቶች አጅር አላችሁ ብሎ ሐዲሳቸው ላይ ያስቀመጡበት ሁኔታ አለ ማለት ነው على كل الاحوال በዚሁ በሚዕራጅ ነበር እንግዲህ ሶላት ግዴታ የሆነባቸው ማለት ነው وفي صبيحه ليله الاسراء ለዚህ ኪታቡ ላይ وفي صبيحه ማለት ንጋት ላይ ጠዋቱ ላይ ليله الاسراء የኢስራኡ ሌሊት ላይ ንጋቱ ጠዋት ላይ علمه ጅብሪል አስተማራቸው الصلاه ሶላት አስተማራቸው አለ واوقاتها አውቃተ ሶላት የሶላት ወቅቶችና ሶላት እንዴት መስገድ እንዳለባቸው እንደዚሁም የሶላት ወቅቶች አስተማራቸው ጠዋት ላይ ነው እንግዲህ ለይለተል ኢስራ ንጋቱ ላይ ነው ያስተማራቸው ማለት ነው طيب ከዛ በኋላ የተጀመረው ራሱ በማን ነው ዙሁር ነው በዙሁር ሶላት ነው የጀመሩት ማለት ነው ዙሁር ራሱ ዙሁር ተብሎ የተጠራበት لانه اول صلاه ظهر في الارض በዚህ በነቢያችን አለይሂ ሰላም ኡማ የመጀመሪያ የተጀመረው ሶላት ዙሁር ስለሆነ ዙሁር የሚለው ግልጽ መሆን ከሚለው ጋር የተያያዘ ስለሆነ በዛው ዙሁር ተባለ ማለት ነው طيب ስለዚህ على كل احوال ሶላት ነቢያችን አለይሂ ሰላም ከላይ ይዞት የመጡት ነው ማለት ነው እና ለዚህም ነው እንግዲህ ከሌሎች ከሸሃደተይን በኋላ አንድ ሰው ትልቅ ሊጠብቀው ሸሃደተይኑ ተውሂዱ በትክክል ከጠበቀ በኋላ ትልቅ ሊጠብቀው የሚገባ ነገር ምንድነው ሶላትን ነው ሶላት በጣም ወሳኝ ነው ምክንያቱም ነገሩ ከባድ መሆኑ ራሱ ከሚያመላክቱ ነገራቶች አንዱ ምንድነው እንደሌሎች ትእዛዞች እንደሌሎች ጉዳዮች ላይ አላህ Subhanahu Wa Ta'ala ጅብሪል ልኮት በጅብሪል በኩል አይደለም ወደ ነብያችን አለይሂ ሰላም የደረሰው ማለት ነው ቀጥታ ነብያችን አለይሂ ሰላም ሚዕራጅ ባደረጉበት ሰዓትና በዛ ሰዓት አላህ Subhanahu Wa Ta'ala ሶላትን ግዴታ አድርጎ የሰጣቸው ያኔ ነው ማለት ነው በጅብሪል አማካይነት በመላክ አልመጣም ማለት ነው ሌሎች ብዙ ወህዮችና ብዙ አብዛኛው ሁሉም በሚባል ደረጃ ድንጋጌዎች ከጅብሪል በኩል ነብይ አላህ Subhanahu Wa Ta'ala ቁርአን ያወረደ በጅብሪል በኩል እየመጣላቸው ነበር እንግዲህ ብዙ ድንጋጌዎች የተደነገቡት ማለት ነው ግን ሶላትን ግን ነብያችን አለይሂ ሰላም በራሳቸው ነው እንግዲህ የተቀበሉት ለዚህም የሶላት ጉዳይ ያው ትልቅ ሊጠበቅና ጉዳዩ በጣም አንገብጋቢ ወሳኝ መሆኑን ያሳያል ማለት ነው طيب على كل الاحوال እንግዲህ እዚህ ላይ ኢስራእና ሚዕራጅ ማድረጋቸውና እንደዚሁም ሶላት ግዴታ እንደሆነባቸው ተቀሰልን ማለት ነው ወደ ጥያቄዎች ሊገባ ነው አስኢላ ጥያቄዎች في اي سنه በየትኛው አመት ነው اكرمه الله Subhanahu Wa Ta'ala ያከበራቸው بالاسراء በኢስራእና والمعراج በሚዕራጅ ያከበራቸው በየትኛው አመት ነው አለ መልኢስራኡ ኢስራእ ማለት ምን ማለት ነው መልሚዕራጁ ሚዕራጅስ ማለት ምን ማለት ነው ماذا فرض فيه እዛ ሚዕራጅ ላይ በወጡበትስ ምን ነበር ግዴታ የሆነባቸው من علمه الصلاه ያስተማራቸው ማን ነው አውቃተها ወቅቶቹ ያስተማራቸው ማን ነው የሚሉ ጥያቄዎች አመጣ ማለት ነው طيب خلاصه ማጠቃለያው في السنة 11 ب11 ዓመተ ሂጅራ أكرمه الله سبحانه وتعالى كبراشه بالإسراء بإسراءنا والمعراج بعمراج وفيها بزهم فريضة الصلوات الخمس 5 وقت صلاة بزيه قديتها هنا على طيب الدرس السادس والثلاثون 36 درس دعوة القبائل إلى الدين دعوة متأرات القبائل ጎሳዎች የተለያዩ ጎሳዎች ማለት ነው ኢለ ዲኒ ወደ ዲን እንግዲህ ቁረይሽና ሌሎችም ጎሳዎች መካ ላይ የሚገኙ በጣም ብዙ ጎሳዎች አሉ እነዛን ጎሳዎች ነብያችን አለይሂ ሰላም ወደ ዲን ስለመጣራታቸው የተወሰነ ይጠቅስልናል ማለት ነው ظل الرسول سنوات صلى الله عليه وسلم سنوات يدعو قريشا الى الدين ነብያችን አለይሂ ሰላም ظل الرسول መልእክተኛው ሆነው ነበር ሰነዋት ማለት ለብዙ አመታቶች እንግዲህ ለ11 አመት እስካሁን ድረስ አሁን ባየንበት ለ11 አመት ድረስ ነብያችን አለይሂ ሰላም ጥሪ ያደረጉ ቆይቷል ማንን የድዑ ቁረይሾች ዳዕዋ ለነሱ ጥሪ ያደረጉ ኢለ ዲን ወደ ዲንና ወደ ተውሂድ ጥሪ ያደረጉ ቆዩ ማለት ነው ቢሊኒ ወርፍቂ
ጥሪያቸው ደግሞ የነበረው በምንድነው ቢሊን ማለት በለዘብታና ወርሪፍቂ በእዝነት እዝነት በተሞላበትና እንደዚህም ለዘብታ በተሞላበት ሁኔታ ነበር። እንግዲህ ከነሱ በኩል በጣም ብዙ የሚመጡ ረዶችና ምላሾች ነበሩ። በጣም አስከፊ የሆኑ ምላሾች ይመጣባቸዋል። ነቢያችን አለይሂ ሰላም ግን ነገሩን በእዝነትና ነገሩን ቀለል አድርገው ያሳልፉት ነበር ማለት ነው። እና ለብዙ ዓመታቶች ከቆዩ በኋላ ፈለማ ረአ ነቢያችን አለይሂ ሰላም ባዩ ጊዜ ሽደተ ዒናዲሂም የድርቅናቸው ዒናድ ብሎ ማለት ድርቅና ማለት ነው። የድርቅናቸው ብርታትና መጠንከር ሽዳ ማለት በጠንከሩና ብርታቱን ሲያዩ ወተዓሱበሁም ዐለይሂ ወተዓሱበሁም ተዓሱብ መሆናቸው መወገናቸውና ማበራቸው ዐለይሂ በነቢያችን ዓለይሂ ሰላም ላይ ማበራቸውና መወገናቸው እርስ በርሳቸው አንድ ሆኖ በሳቸው ላይ ማበራቸው ሲያዩ ወመነዐሁም ነሽረ ዲን እንደዚሁም ዲንን ወመነዐሁም ሲከለክሏቸው ነሽረ ዲንን ማስፋፋት ሲከለክሏቸው ኸረጀ ነቢያችን ዓለይሂ ሰላም ወጡ ፊ ሰነቲ ልሓዲየተ ዐሽረተ በ11ኛው ዓመት ሚነ ንቡዋ ነቢይ ከሆኑ በ11ኛ ዓመት ላይ ወጡ። ወዴት? ኢለል ቀባኢል ወደ ተለያዩ ጎሳዎች ፊ አስዋቅህም ወደ ሱቃቸው ወደ ገበያ ቦታቸው ሄዶ መጣራት ጀመሩ ማለት ነው። ወሳረ ሆኑ የድዑሁም ሚጠሯቸው ሆኑ ኢለዲኒ ወደ ዲን ሚጠሯቸው ሆኑ ማለት ነው። ጠይብ ወደ ዲን ይጠሯቸው ነበር። ፈካነ ሚንሁም ከነሱት ነበር መን የሩዱ የሚመልስ ረደን ቀቢሐን መጥፎ ምላሽ የሚሰጥም አለ። ከዚህ በፊት ያው በተለያየ ሁኔታ እንደሚሰጡት ማለት ነው። ወሚንሁም ከነሱ ደግሞ መን የሩዱ የሚመልስ አለ ረደን ሐሰነን ጥሩ የሆነ ምላሽም ደግሞ የሚመልስ ነበር። ዐላ ኩሊ አሕዋል ነቢያችን ዓለይሂ ሰላም ወደ ሱቅ ወደ ገበያ ቦታዎች ሄደው መጠራት ጀመሩ። በተለያዩ ጎሳ መንደር ላይ እየገቡ ማለት ነው። ወካነ ነበር ሚን አቅበሒሂም ረደን ሚን አቅበሒሂም በጣም አቅበሕና መጥፎ ምላሽ ከሰጡት ውስጥ ረደን ከምላሽ በኩል በኑ ሐኒፋ ተብሎ የሚጠሩት ማለት ነው። በኑ ሐኒፋ ቀቢላዎች ናቸው። ቀባኢሉ በኑ ሐኒፋ የበኑ ሐኒፋ ጎሳዎች ማለት ነው። እነሱ መጥፎ ምላሽ ከሰጡት ውስጥ እነሱ ይጠቀሳሉ ማለት ነው። እነሱ ደግሞ ማለት ማን ናቸው? ጀማዓቱ ሙሰይሊመቲል ከዛቢ የሙሰይሊመቱል ከዛብ ጀማዓ የእሱ ስብስቦች ነበሩ ማለት ነው። ያው ሙሰይሊመቱል ከዛብ በተለያየ ሁኔታ እንደሚታወቀው እሱ በነቢያችን ዓለይሂ ሰላም ዘመን ድረስ ራሱ ነብይ ነኝ ብሎ የተለያዩ ቁርአኖች ሁላ ከነቢያችን ዓለይሂ ሰላም ከያዙት ቁርአን አመሳስሎ ለማምጣት እየሞከረና ነብይ ነኝ ብሎ ሲሞግት የነበረ ነው። እና የሱ ህዝቦች ደግሞ በኒ ሐኒፋ ቀቢላቸው ጎሳቸው በኑ ሐኒፋ ነው የሚባሉት። እና እነሱ በጣም መጥፎ ምላሽ ከሰጡት ውስጥ ዋናዎቹ እነሱ ነበሩ ማለት ነው። ጠይብ ስለዚህ አላ ኩል አሕዋል በዚሁ በ11ኛ ዓመት ላይ ነቢያችን ዓለይሂ ሰላም ወደ ተለያዩ ቀባኢል ወይም ወደ ጎሳዎች ወጥተው መጠራታቸውን ጠቀሰልን ማለት ነው። አስኢላ ጥያቄዎች ከም ሰነተን ለስንት ዓመት ነው ወለ ረሱሉ ሰለላሁ ዐለይሂ ወሰለም መልእክተኛው የሆኑት ቁረይሾችን እየጠሩ የቆዩት ለማለት ነው። ለስንት ዓመት ነው? አየሰነትን ኸረጀ ኢለል ቀባኢሊ በየትኛው ሰና ነበር? አየሰነቲን በየትኛው ዓመት ነበር ነቢያችን ዓለይሂ ሰላም የወጡት? ኸረጀ የወጡት ኢለል ቀባኢሊ ወደ ጎሳዎች የወጡት በየትኛው ዓመት ነበር ይላል። ጠይብ እዚህ ላይ አየሰነቲን የትኛው ዓመት ነበር ኸረጀ የወጡት ነው የምንለው። እዚህ ላይ ትርፍ የሆነች ቃልነት ያመጣው ኻና ራ አድርጎ ክብብ ያደረግንበት ላይ እሷ ላይ ትርፍ የሆነች ቃልነት። ጠይብ በየትኛው ዓመት ነበረ የወጡት? ኢለል ቀባኢሊ ወደ ጎሳዎች ማለት ነው። ጠይብ ወማ ካነ የቁሉ ለሁም ምንስ ነበር የሚሏቸው? ቢማዛ ካኑ የሩዱን ነቢያቸው ዓለይሂ ሰላም ለእነሱ ምን ይሏቸው ነበር? ወማ ካነ የቁሉ ለሁም ምን ነበር የሚሏቸውና ቢማዛ ካነ የሩዱን በምንስ ነበር የሚመልሱት የሚሉትን ነው ጥያቄ አድርጎ ያመጣልን። ኹላሷ እንዳጠቃላይ ጭብጥ ሐሳቡ ፊ هذه السنة በዚህ ዓመት ላይ عرض አቀረቡ ነፍሳቸው على القبائل በጎሳዎች ላይ في الأسواق ሱቆች ላይ ጎሳዎች ላይ ራሳቸውን አቀረቡ። فأجاب መለሱ بعضهم ከፊላቸው ወረደ መለሱ بعضهم ከፊላቸው ረደን ቀቢሐን መጥፎ የሆነ ምላሽ መለሱ ወለ طيب بدء الإسلام الأنصار إلى الدرس السابع والثلاثون 36ኛው درس بدء መጀመሩ إسلام الأنصار አንሷሮች መስለማቸው ስለመጀመሩ ያንን ይጠቅስልናል ማለት ነው። طيب في السنة 11 አሁንም በዚሁ ዓመት በ11ኛው ዓመተ ንቡዋ ነቢያችን ዓለይሂ ሰላም ነብይ ከሆኑ በ11 ዓመት ላይ قدم مكة ወደ መካ መጡ
ሲተቱ ነፈሪን ስድስት ጀማዓዎች ማለት ነው። ስድስት ሰዎች ወደ ነቢያችን ዓለይሂ ሰላም መጡ። ሚን ዓረቢ የስሪበ ከየስሪብ ዓረቦች ማለት ነው። የስሪብ ብሎ ማለት እንግዲህ መዲና ውስጥ ያሉት ናቸው። ኸዝረጆች እነሱም ሚን ቀቢለቲል ኸዝረጅ ይለዋል። ከኸዝረጅ ቀቢላዎች ማለት ነው። እንግዲህ መዲና ውስጥ ሁለት ጎሳ ነው ያለው፣ አውስና ኸዝረጅ የሚባሉት። እነሱም በብዙ ጦርነት ላይ የነበሩና ራሳቸው በጦርነት ያደከሙ ሁለት ጀማዓዎች አሉ እና ከኸዝረጆች የሆኑ ስድስት ሰዎች መጡ ማለት ነው። ጠይብ ለምን ነበር የመጡት? ሊልሐጅ ለሐጅ ነበር የመጡት። ፈደዓሁም ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም ጠሯቸው፣ ኢለል ኢስላም ወደ እስልምና ጠሯቸው ማለት ነው። እንግዲህ ባገኙት አጋጣሚዎች ይጠቀሙ ነበር ነቢያችን ዓለይሂ ሰላም ዳዕዋቸው ላይ እና እነዚህ ሰዎች ሲመጡ ወደ እስልምና ጋበዟቸው። ወኢላ ሙዓወነቲሂ ፊ ተብሊግ ሪሳለት ረቢሂ እነሱ እስልምና እንዲቀበሉ እና ወኢላ ሙዓወነቲሂ እንዲያግዟቸው ፊ ተብሊግ በማድረስ ሪሳለት ረቢሂ የጌታቸውን ሪሳላ መልእክት በማድረስ ላይ ሙዓወና እንዲያደርጉ እንዲረዱ እንዲያግዙና እስልምና እንዲቀበሉ ጠየቋቸው ማለት ነው። ከዛስ ፈአመኑ ቢሂ በነቢያችን ዓለይሂ ሰላም ያለ ማቅማማት ወዲያውኑ አመኑ። ወሰደቁሁ እውነት ብሎም ተቀበሉ። ወቃሉ አሉ ፊማ በይነሁም በመካከላቸው ወላሂ ኢነሁ ነቢዩ ለዚ ተዒዱና ቢሃ ልየሁዱ ፈላ የስቢቁና ኢለይህ አሉ። ምን አሉ? ወላሂ በአላህ እንምላለን አሉ። እርስ በርሳቸው ነው እንግዲህ የሚሉት። ፊማ በይነሁም ነው በመካከላቸው ነው። ማን? እነዚያ የመጡ ስድስት ሰዎች ኢነሁ ነቢዩ ይሄ ሰው እኮ ነቢይ ነው አሉ። አለዚ ያ ነቢይ ተዒዱና ምትቀጥረን የነበረ ብሂ በሱ አልየሁዱ የሁዶች ሚዝቱብን ወይም የሚቀጥሩን ማለት ወደፊት እንግዲህ ብዙ ጊዜ መዲና ላይ የሁዶች አሉ፣ ኸዝረጆችና አውሶችም አሉ። የሁዶች ደግሞ ለብቻቸው በተለያየ በመዲና ዙሪያ ላይ ይኖራሉ እና የተለያዩ ጦርነት ሲያደርጉ የሁዶች ምን ይላሉ? ወደፊት አላህ ነቢይ ይልካል፣ መጽሐፋችን ላይ ተነግሮናል። ነቢይ ይልካል። ያ ነቢይ ሲመጣ መቼም ያው እስካሁን ሚላካው ከበኒ እስራኤል ስለሆነ ያው ሚላካው ከኛ ነው ብሎ ስላሰቡና ስላወቁት የከዛ ነቢይ ጋር ሆነን እናንተን እናጠቃለን ብሎ ይዝቱባቸው ነበር። ማለት ላይ እነዚህ አረቦቹ ላይ ማለት ነው። አረቦች መዲና ላይ ያሉ አውሶችና ኸዝረጆች ላይ ማለት ነው። እና እነዚህ ሰዎች ምን አሉ? ያ የሁዶች እኛ ላይ ሚዝቱትና እኛ ላይ የሚናገሩት የሆነ ነቢይ ነው። ስለዚህ ፈላ የስቢቁና እንዳይቀድሙን ኢለይሂ ወደዚህ ነቢይ ቀድሞ እነሱ እንዳያምኑ እኛ ቀድመን እንመንበትና እኛ እንቀበል፣ እነሱ የሚሉት ነቢይ እሱ ነው ብሎ አሉ ማለት ነው። ምክንያቱም አለል ኪታቦች መጽሐፋቸው ላይ ነቢያችን ዓለይሂ ሰላም እንደሚመጡ በግልጽ በስማቸው ላይ ተጠቅሶ ተቀምጦላቸዋል ማለት ነው። በዛ ስላላቸው በዛ ይዝቱባቸው እና ያስፈራሯቸው ሁላ ነበር። ከዛ በኋላ ግን ወዲያውኑ እነዚህ ሰዎች ስድስቱ አመኑ ማለት ነው። ጠይብ ወለማ ረጀዑ በተመለሱ ጊዜ ኢላ ቢላዲሂም ወደ ሀገራቸው ዘከሩ ጠቀሱ ሊቀውሚሂም ለህዝቦቻቸው ዚክራ ረሱሊ የመልእክተኛው ሰለላሁ ዐለይሂ ወሰለም ሁኔታ ማለት ዚክራ ረሱል የመልእክተኛ ሁኔታ ጠቀሱ። ወደዓውሁም ጠሯቸው ኢለል ኢስላም ወደ እስልምና ጠሯቸው ማለት ነው። እነዚህ ስድስት ሰዎች ወደ መዲና ሄዱ፣ ለቤተሰቦቻቸው ይህንን ነገር አስተማሩ ለህዝቦቻቸው። ከዛ በኋላ ዳዕዋ አደረጉላቸው። ፈንተሸረ ዚክሩሁ ፊል ሙዱኒ ከዛ በኋላ ፈንተሸረ ነቢያችን ዓለይሂ ሰላም ዚክሩሁ ማለት እሳቸው መወሳታቸው ተስፋፋ። ፊል ሙዱኒ ማለት መዲናው በአጠቃላይ ከተማው ላይ ሁሉ የሚወራው ስለማን ሆነ? ስለ እስልምና ስለ ነቢያችን ዓለይሂ ሰላም መወራት ተጀመረ ማለት ነው። ጠይብ ወሃዛ ይህ ሁወ እሱ ነው በድኡ ኢስላሚ ዓረቢ የስሪብ ላይ የነበሩ አረቦች እስልምና ወይም መዲና ላይ የነበሩ አረቦች እስልምና ሊቀበሉ የመጀመሪያ ጅማሮ ይህ ነበር አለ እና ነቢያችን ዓለይሂ ሰላም እነዚህ ስድስት ሰዎች ካመኑናቸው በኋላና ከዛ በኋላ ወደዛ ከሄዱ በኋላ ይህን ነገር ለሰዎች ካወሩና ሰዎች መዲና ላይ በደንብ ተወርቶበታል። አንድ ጉዳይ መጀመሪያ እንግዲህ በድንገት ራሱ እንዳይሆንባቸው ከዛ በፊት ተወራ። ወደፊት ደግሞ ነቢያችን ዓለይሂ ሰላም ወደዛ ሂጅራ አድርገው ሌሎችም ይመጡ አሉ፣ መጥቶ የተወሰኑ ይሰልማሉ። ኢንሻአላህ ቀጣይ ደርሶች ላይ ምናይ ይሆናል። አላ ኩል አህዋል እነዚህ ስድስት ሰዎች ለሐጅ መጥተው በዛው ሰልመው መሄዳቸውን እዚህ ደርስ ላይ ጠቀሰልን ማለት ነው። አስኢላ ጥያቄዎች መን ቀዲመ መከተ ወደ መካ የመጣው ማን ነበር? ፊ ሰነቲል ሐዲየተ ዐሽረተ በ11ኛው ዓመት ሚነ ንቡዋ ነቢያችን ዓለይሂ ሰላም ነቢይ ከሆኑ ማዛ ቃለ ለሁም ረሱሉ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ነበርስ ያሏቸው? ሀል አመኑ ቢሂ በሳቸው አምነዋልን? ማዛ ፈዐሉ ምንስ ነበር የሰሩት? በዕደ ሩጁዕህም ከተመለሱ በኋላ ኢላ ቢላዲሂም
ወደ አገራቸው ከተመለሱ በኋላ ምን ነበር የሰሩት የሚሉ ናቸው። አልኹላሷ እንደማንም ኹላሷ ወይም ማጠቃለያው ወፊ هذه السنة በዚህ ዓመት ቀዲመ መከተ ነቢያችን ዓለይሂ ሰላም መካ ገቡ መካ ወደ መካ መጡ። ማናሽ የመጡት ወደፊት ሊልሐጅ ለሐጅ ሲተቱ ነፈር 6 ሰዎች ወደ መካ መጡ። ሚን ዓረቢል መዲነቲ መዲና ካሉ ዓረቦች ወይም ከኸዝረጆች ማነው ፈአስለሙ ሰለሙ ወነሸሩ አስፋፉ ዚክረ ረሱል የነቢያችን ዓለይሂ ሰላም መወሳታቸው ስለሳቸው መወራት ፊል መዲነቲ መዲና ላይ ሄደው ብዙ ነገር ስለሳቸው ተናገሩ። ስለሳቸው መወራት ጀመረ። ከዛ በኋላ እያለ እስልምናን መቀበልና መግባት ጀመረ ማለት ነው። طيب ኢንሻአላህ ደርሳችን እስከዚህ ድረስ እናደርገዋለን። በቀጣይ አላህ ካለ በይዓተል ዐቀበተል ኡላ የመጀመሪያው ነቢያችን ዓለይሂ ሰላም ያደረጉት ቃል ኪዳኖች አሉ። እነዛን በቀጣይ ደርሶች ላይ የምናይ ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።